ጸጉርሽ ወይም ጸጉርህ ከነስሩ እየወጣ እየረገፈ ተቸግራችኋል? እንግዲያውስ የጸጉር መርገፍ ምክንያቶችንና ወደ መፍትሄው መሄድ በጣም ወሳኝ ነገር ነው። ጸጉር መርገፍ የብዙዎቻችን አሳሳቢ ችግርና የጤና ሁኔታን አመላካች ጉዳይ ነው። የጸጉር መርገፍ መፍትሄው ምንድነው? ምክንያቶቹስ ምንድናቸው የሚለውን በዚህ ቪዲዮ ላይ አጠር አድርጌ እነግራችኋለሁ። ነገር ግን ይህን ቪዲዮ ስለ ጸጉር መርገፍ ምንነትና መንስኤው ሳይሆን ላወራ የመጣሁት ለጸጉር መርገፍ እኔም ተጠቅሜው እጅግ በጣም የተስማማኝን በቤታችን በቀላል መንገድ መስራት የምንችለውን አንድ ድንቅ ውህድ እነግራችኋለሁ። ሰላም እንዴት ናችሁ ውድ የዩቲዩብ ቻናል ቤተሰቦቼ? በቅድሚያ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩት። በዛሬው ቪዲዮአችን ላይ የምንመለከተው ለጸጉር መርገፍ መፍትሄ የሚሆን ድንቅ ውህድን በቤትሽ እንዴት ሰርተሽ እንደምታዘጋጂ ወይም በቤትህ ሰርተህ እንዴት አዘጋጅተህ ጸጉርህን ከጸጉር መርገፍ ማዳን እንደምችል በዚህ ቪዲዮ ላይ እነግርሃለሁ። ለጸጉር መፍትሄ የሚሆን በርካታ ተፈጥሯዊ መንገዶች አሉ። በቅድሚያ ግን ጸጉራችን በከፍተኛ ሁኔታ ከነስሩ እንዲነቀልና እንዲረግፍ የሚያደርጉ ዋና ዋና ነገሮችን ልጥቀስላችሁ። የመጀመሪያውና አንደኛው የዘር ውርስ ወይም ደግሞ ጄኔቲክስ ነው። የጸጉር መርገፍ በከፍተኛ ሁኔታ በጄኔቲክስ ወይም በዘር ውርርስ ሊመጣ ይችላል። ሁለተኛ የሆርሞን መዛባትና የጤና ሁኔታ ማለትም የጤና እክል ካጋጠመን። ሶስተኛ የምግብ ንጥረ ነገሮችና እጥረት ካጋጠመን ማለትም አመጋገባችን ውስጥ የቫይታሚኖች እጥረት ካለ የጸጉር መርገፍ በከፍተኛ ሁኔታ ይታይብናል። አራተኛ ከፍተኛ ጭንቀት ወይም ስትረስ ምናበዛ ከሆነ ጸጉራችን ከነስሩ የመውጣት እድሉ ከፍተኛ ነው። አምስተኛ የጸጉር ስታይላችንና የምንጠቀማቸው የጸጉር ፕሮዳክቶች። ስድስተኛ ከፍተኛ ኬሚካል ያለው የጸጉር ቀለም። እነዚህ አሁን የጠቀስኳቸው ነገሮች ጸጉራችንን በከፍተኛ ሁኔታ ከነስሩ የሚነቅሉና የጸጉር መርገፍን በወንድም በሴትም ላይ የሚያስከትሉ ዋና ተብሎ የሚጠሩ መንስኤዎች ናቸው። በዛሬው ቪዲዮአችን ላይ ግን የጸጉር መርገፍ መንስኤዎችን ልነግራችሁ እንዲሁም ደግሞ ምን አይነት ቅባት መጠቀም አለባችሁ የሚለውን ልነግራችሁ አይደለም የመጣሁት። በቤቴ ውስጥ እኔም ሰርቼ በመጠቀም ለውጥን ያየሁበትን አንድ ድንቅ ውህድ በዚህ ቪዲዮ ላይ አካፍላችኋለሁ። ለጸጉር መርገፍ መፍትሄ የሚሆኑ በርካታ ተፈጥሯዊ መንገዶች ቢኖሩም በቤት ውስጥ ግን በቀላል መንገድ አሁን የምነግራችሁን ውህድ አዘጋጅታችሁ በሳምንት 2 ጊዜ ወይም ደግሞ በሳምንት 1 ጊዜ በመቀባት እጅግ በጣም ድንቅ ለውጥን በአንድ ወር ውስጥ ማየት ትችላላችሁ። ይህ ውህድ የራስ ቅል ላይ የደም ዝውውርን በመጨመር የጸጉር ስር እንዲጠናከርና አዲስ ጸጉር እንዲበቅል ይረዳል። የሚያስፈልጉን ግብአቶችም የሮዝመሪ ቅጠል የደረቀ ወይም ትኩስ ቢሆንም ችግር የለውም። ሌላው 1 ማንኪያ ቁርንፉድና 1 ማንኪያ የአብሽ ፍሬ ነው። እነዚህን ሶስቱን ነገሮች በመጠቀም ተአምራዊ የጸጉር ውህድን እንዲሁም የጸጉር ቅባትን ሰርተን መጠቀም እንችላለን። ታዲያ እነዚህን ውህዶች በሁለት መንገድ ማዘጋጀት እንችላለን። የመጀመሪያው ጸጉራችንን ስንታጠብ እንደ ትሪትመንት እኚህን ውህዶች መጠቀም እንችላለን። በሁለተኛ ደረጃ ደግሞ ተስማሚና ለኛ የምንጠቀመውን ቅባት ውስጥ አንድ ላይ በመጨመር መጠቀም እንችላለን። ወደ አዘገጃጀቱም ስንሄድ በመጀመሪያ የሚያስፈልጋችሁ 2 ብርጭቆ ውሃን በድስት ውስጥ መጣድ ነው። ከዛም እነዚህን ግብአቶች በሚገባ በቅድሚያ ማጠብ ያስፈልጋል። ሮዝመሪውን ከጨመርን በኋላ ሮዝመሪው ትንሽ ሲንተከተክልን ቁርንፉዱንና አብሹን አንድ ላይ መጨመር። ቀይ ወይም ደግሞ ቡናማ ከለር እስኪያመጣ ድረስ በደንብ በድስት ውስጥ ማንተክተክ። ከዛም ይህን ውህድ አዘጋጅተን ለትንሽ ደቂቃ እናበርደዋለን። ማለትም ከእሳት ለብጥተን ማቀዝቀዝ አስፈላጊ ነው። በምንታጠብ ሰዓት አሁን የነገርኳችሁን ውህድ ስሩንና የጸጉራችሁን ጫፎች ሙሉን መቀባት። ከዛም በሚገባ ከ5 እስከ 10 ደቂቃ ያህል ጸጉራችሁን ማሳጅ ማድረግ። ለ1 ሰዓት ያህል አቆይታችሁት መታጠብ ይመከራል። ይህ ውህድ እጅግ በጣም የጸጉራችሁን እድገት በከፍተኛ ሁኔታ ይጨምራል። በከፍተኛ ሁኔታ ደግሞ የጸጉር መነቀል ከነስሩ የሚወጣ ጸጉር ካላችሁ፣ የሳሳ ጸጉር ካላችሁ እጅግ በጣም ድንቅ መፍትሄ ነው። ይህንን ሞክራችሁ መጠቀም ትችላላችሁ ማለት ነው። ሁለተኛው አዘገጃጀት ደግሞ አሁን የነገርኳችሁን ውህዶች በምትጠቀሙት ቅባት ማለትም ኦሊቭ ኦይል ሊሆን ይችላል፣ ለእናንተ በሚስማማችሁ በምትጠቀሙት ቅባት እነዚህን ውህዶች አጥባችሁ ከቅባቱ ጋር አንድ ላይ ማፍላት ነው። ከዛም በደንብ በሚንተከተክ ሰዓት ያንን ማጥለል፣ ቅባቱን በየትኛውም ሰዓት መቀባት
ማሳጅ ማድረግ ትችላላችሁ ማለት ነው ፀጉራችሁን። ይህንን በመጠቀም ተአምራዊና ድንቅ የፀጉር ለውጥን የፀጉር መርገፍን ከነስሩ የሚወጣ ፀጉርን መከላከል ትችላላችሁ ማለት ነው። ይህ ምነግራችሁ ተአምር አይደለም፣ ነገር ግን እውነታ ነው። እኔም ተጠቅሜው ድንቅ ለውጥን አግኝቼበታለሁ። እናንተም ደግሞ ተጠቅማችሁ ኮሜንት ላይ ምስጋናችሁን እንድትሰጡኝ እፈልጋለሁ። ታዲያ ይህን ከነገርኳችሁ ሰዓት ጀምሮ እነዚህን ውህዶች በዚህ መንገድ በሁለት መንገድ ተቀብታችሁ ለፀጉራችሁ ድንቅ መፍትሄና ምግብን መጠቀም ትችላላችሁ ማለት ነው። ይህ ቪዲዮ እጅግ በጣም ለብዙ እህት ወንድሞች ጠቃሚና አስተማሪ ስለሆነ ሼር ላይክ እያደረጋችሁ አጋራቸው። በሌላ ቪዲዮ ደግሞ ስለ ፀጉር መሳሳት እንዲሁም ለፀጉራችን ምን አይነት ቅባት መጠቀም ይመከራል የሚልን ቪዲዮ አጠር አድርጌ እምሰራላችሁ ዳግም በሌላ ቪዲዮ የምንገናኝ ይሆናል። ለዛሬው በዚህ ይብቃን። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። ቸር ቆዩልኝ። እወዳችኋለሁ።